የሰለፊዮች ስቱዲዮ ከቅሬ ለመውጣት ፈልጋለሁ ነገር ግን ቀባሪ የለኝም። ከቅሬ ለመውጣት ፈልጋለሁ ነገር ግን ቀባሪ የለኝም። አላ አብሽር ብዙ ወንድሞች አሉ፣ ወላሂ ብዙ ወንድሞች አሉ። አላሁ ሱብሓነሁ ወተዓላን አትቃረን ቅሬ ውስጥ ሆነ፣ ከጌታ ጋር አትጣላ ቅሬ ውስጥ ሆነ። በቃ በትክክለኛ ወጣ በልና ሱናን ያዝና ሐዲስና ቁርአን በሚመራህ መልኩ ሂድ። አብሽር ቀባሪ አታጣ። ወመን የተቂላህ የጅዐል ለሁ መኽረጃ የአላህ ቃል እኮ ነው። አንተዬ አላህን የሚፈራ አላህን የሚጠነቀቅ ያዘዘውን የሚሰራ የከለከለውን የሚከለከል መፍትሄ ያደርግለታል። የማን ቃል ኪዳን ነው? የማን ቃል ኪዳን ነው? የአላህ። አንተ የመንግስት ዘይት ይመጣል ብለው ህዝብ እኮ ትወርቃለህ ገና እጇ ሳይገባ። ታዲያ አላህ ቃል ኪዳን እያለ ምን ያስጨንቃል? የምን ፍርሃት ነው ደግሞ? ለቀባሪ ሞልቶ ስንት ወንድም አለ አንተዬ። የአላህ ስንት ወንድም አለ። እንደው በጣም የሚገርመኝ አሁን ደሴ ላይ ወይንም ዙሪያዋን አሉት ላይ ሰለፊዎች አልহামዱሊላህ በጣም ብዛት አሉ። ሙስሊምኛ ብቻ ነን ማለት አይደለም። ይሄ ሌላ ፈምን ላይ ውስጥ ሰለፊዎች ትክክለኛ የነብዩን ሐዲስ ተከተለው የሚሄዱ በሚችሉት አቅም እየተውተረተሩ የሚጓዙ ሰለፊዎች በዝተዋል። ከዛም በፊት ግን እንደሰማሁት በጣም ይገርም መሐመድ ማን ነበር አላንሽ 10 ዓመት ማዕቀብ ተጥሎበታል ከቅሬ ተባረ ነግሬያቸዋለሁ። ከአሁን 10 ዓመት አሁን ሰለፊዎች ሲመጡ ነው እንደው ወበል ወራህ ያገኝ 10 ዓመት ከቅሬ ተባረ። በምንድነው አሉ? 7 እናቱ ሙታ 7ን ይበላ ሰው ይመጣል ብሉና ሄዱ ምንም እንዳትሉ አላቸው። ይሄን ካላቸው በኋላ ከተበላ በኋላ እንግዲህ ለአንድ ቤተሰብ ምን ይኖራል? ለሴቲቱ ሌላ ወንድሟ ያጎቷ ወይ ወንድሟ ወይ ሌላ ልጅ ምናምን ይኖራል። ፍጭህ ነው የምትፈጥረው። አሁን ኪታባቸውን ላጠላጥ ያደርጋሉ እነሱ ሶላዋትን ሊያስነኩት ማለት ነው። እሱም ገዘራውን ላጥ ወጡልኝ። በዚህ የተነሳ ጣሉ። ይሄን ሁሉ ጥለውት በጣም ከገረመኝ የገረመኝ አህያው ጭቃ ውስጥ ገብታለች። የማናት አህያ ውጣ ይባትላለች። አህያቱ ጭቃ ውስጥ ገብታ አሁን ስታገላለች። የዛ የመሐመድ ራታው እለፋት እንዳታወጣ አህያቱ የቅሬው ጦስ አህያቱ ተመልከ ጭቃ ውስጥ ገብታ ማለት ነው። ወላሂ በጣም ያሳዝናል። አምባገነን ወላሂ አምባገነን እንደው እንደ ቅሬ አምባገነን አላየሁም እስካሁን ድረስ ታሪክ አንብቤ ያለው እንደ ቅሬ አምባገነን አላየሁም። በጣም ጭራቅ ናቸው። በጣም እንዴት አድርጎ እንደሚጥል ከማህበረሰቡ ነው ሸው አድርጎ ያስወጣዋል። አለቀ በቃ። እንደው ጋር ማንንም አንተ ጋር የሚደርስ የለም። በተለይ የከተማ ይሻላል እኮ ምትለው የገጠር እኮ በጣም ከባድ እኮ ነው። ወንድም ጋር ያላዩሃል፣ እናትና አባት ጋር ያላዩሃል፣ ያቀያይሙሃል። እንዳትሄድ እሱ ከተባለ አሁን እየሰራ አይደል በነስር በላይ ልጆቻቸውን አምጡ አለበለዚያ እየተባለ ሰለፊዎች ብዙ ወንድሞቻችን ለአባቶቻቸው ላይ እኮ ማዕቀብ እየጣሉ ነው። በሬ ቢሞትብህ አይቃረጡልህ፣ አይወስዱም። በሬ በሰብሳል አንተም ትከስራለህ፣ በሬህን ታጣለህ። በዚህ አባቧቸዋል። ማዕቀብ ማለት እንግዲህ ይሄ ከአሜሪካ ማዕቀብ የባሰ ማለት ነው። ሌላ አጃይብ ነው ወላሂ። የሚገርም ማዕቀብ ነው የሚጥሉብህ። ይሄን አድርገው እሽት ያደርጉሃል። ማህበረሰብ ጸብ ቢነሳ አንተ ላይ አደጋ ቢደርስብህ ቤትህ ላይ የሆነ ነገር ቢመጣ ረብሽ ቢፈጠር ማን ምን አደረሰበት ብሎ አንተ ወደ ሕክምና የሚወስድ የለም። ልጅ ብታመም በወሰካ ተሸክሞ የሚወስድልህ የለም። አንተው ታቅፈህ ደሴት ትሄዳለህ እንጂ። ተመልከት ይሄን ያደርጓቸዋል። ኧረ ከማህበረሰብ ከምገለል እዛው ህጭ እዛው አዋጣ ሲባል ለምን ለጎበደን የሚያወጣል ሁለት ብር አውጡ እንደዛ አውጡ የሚያስወጣቸዋል። ቅሬ ማለት በሽታ ለኡማው በሽታ እንዴ። ነብዩ አለይሂ ሰላቱ ወሰለም ሞት የተጀመረው ኢትዮጵያ ነው እንዴ? ሞት የተጀመረው በእኛ ዘመን ነው እንዴ? ኬንያ ሰው አይሞትም? ሱዳን ሰው አይሞትም? ሳዑዲ ሰው አይሞትም? የት ነው ማን ቅሬ የሚባል ነው እንደው ሳዑዲ ላይ ያለ? በነብዩ ዘመን ሰው አይሞትም ነበር እንዴ? ይሄ ሁሉ ክፍለ ዘመን ሰው እየሞተ አይደል ያሳለፈው? ያለ ቅሬ እኮ ነው ሲያልፍ የነበረው ብዙ። ለምንድን ነው ይሄንን ያመጡት? ከምን አንጻር? ያገዛት ሂደት ጥቃቅን ጀምዕያዎች ማለት ነው። ቅሬ ማለት መንግስትን ፍቃድ ይሰጣል ለማስተዳደር ስለሚመል ለምን ከሊቀ መንበሩ በላይ ከቀበሌው ሊቀ መንበር በላይ የአካባቢው ቅሬ ዳኛው ተሰሚነት አለ። በቅሬ ነው ስለሚቀጣ አንድ ጊዜ ቅሬውን ሰብስብልኝ ያላል። በቅሬ ጥሩምባ ይነፋል ይመጣል። ከቀረ በቅሬ ይቀጣል ከተባለ እነማማዘሙ ይመጣታል። ማንንም አይቀርም ይሰብሰባው። ይህ አይነት አለ። ነገር ግን በነብዩ ዘመን ይኸው የመካ ቅሬ፣ የመዲና ቅሬ፣ የአውሶች ቅሬ፣ የኸዝረጆች ቅሬ፣ የሙሃጅሮች ቅሬ፣ የአንሷሮች ቅሬ የሚባል ነገር አልነበረ። አሁን ያመጡብን ኮተት ነው ይሄ።
ውስጥ ላይ ብዙ ሙኻለፍ አለው ከሸሪዓ ጋር የሚቃረን ለአላህ ብሎ ሳይሆን ሰው የሚቀባበረው ቅሬውን ለመፍራት ይሆናል ለአላህ ብሎ ሳይሆን ሰውየውን ወንድማቸውን ለማረጋጋት ሳይሆን እስኪ ቅሬ አንድ ጊዜ ፊት ላስመታ ብሎ ነው የሚመጣው ይሄን የሚቆፍረው ቀብር ሲቆፍር ማለት ነው ራቅ ካለ አራንተዬ ዛሬ ሲቆፍር ስላላየ ብሎ በሱ በኩል በቅሬ ዳኛው መዝገብ በያዘው በኩል ይሄድልሃል ለመታየት አንተዬ አረንደው ከባድ ነው ቅሬማ ከባድ ነው ያላ ቶ አብሽር ስለዚህ አጭሩን ለጠየቀኝ ጥያቄ አንተ ከእንትኑ መውጣት ያብቃህ እንጂ ብዙ ወንድም አለ የትም ቦታ እንመጣለን አብሽር ኢንሻአላህ ችግር ሲመጣብህ ለወንድሞች ነገር እንመጣለን والله እንመጣለን አብሽር ኢንሻአላህ